የምሰግድለት የማመልከውን ፈጣሪነቴ የሱን ትእዛዝ በኔ አልተጋውም ከቃሉ ርቄ مسلم نجني مسلم. بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد، فالآية التي نبدأ بها درسنا اليوم هي الآية 43 بعد 100 من سورة الأنعام. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم وما توفيقي إلا بالله عليه توكلت وإليه أنيب. يقول الله جل وتعالى: 8 أزواج من الضأن 2 ومن المعز 2 قل آذكرين حرم أم الأنثيين أما اشتملت عليه أرحام الأنثيين نبئوني بعلم إن كنتم صادقين. 8 أزواج أي خلق لكم 8 أصناف، 8 عينتوچن 8 ጥንዶችን الله أزواج مالت أصناف مالت نو 8 عينتوچن كأنسسات من بهيمة الأنعام الله لنا أنت فتر اللاتشو. من الضأن كبق 2 ሁለትን من الضأن كبق 2 مالت በግ ወንዱ እና በግ ሴቷን ማለት ነው። ወንድም ታርዶ ይበላል፣ ሴቷም ታርዳ ትበላለች። ومن المعز كفيلم 2 ሁለትን ወንዱንም ሙክት ሴቷንም ፍየል እንደዚሁ ሁለቱም ለናንተ ተፈቀደ። ስለዚህ من الضأن 2 ሲል ሁለት ومن المعز 2 ሲል አሁንም ሁለት ስንት ይመጣል? 4 አይነት ማለት ነው። ቁል ብለህ በላቸው አዘከረይኒ እዚህ ላይ ከተጠቀሱት الضأن ማለት በግ ነው። ማዕዝ ማለት ፍየል ነው። ከበግና ከፍየል አዘከረይኒ ሁለቱን አሊፍ ሐምዘቱል ኢስቲፍሃም ነው። አዘከረይኒ ለምሳሌ አሰለይተ الصبح ሱብህን ሰግደሃልን ይባላል። ለዚህቺ ሐምዘቱል ኢስቲፍሃም ትባላለች። እዚህ ላይ አዘከረይን አለ። አዘከረይን ሁለት ወንዶች ማለት ነው። ሐምዛዋ ስትመጣ አዘከረይን ማለት ቁል አዘከረይኒ ሁለቱን ከበግና ከፍየል ሁለቱን ኮርማዎች ወይ ወንዶችን ሐረመ አላህ እርም አድርጓል በሰው ላይ ማስረጃ አለ። አሚል ኡንሰየይኒ ወይስ ሁለቱን እንስቶች የበጉንና የፍየሉን ማስረጃ አለ። አላህ እርም አድርጓል ይሄን አትብሉ በወንድ በሴት ላይ ያለበታል የለም። አመሽተመለት አለይሂ እሽተመለ አላ ማለት አቅፎ ያዘ ነው። አመሽተመለት አለይሂ ወይ አቅፈው የያዙት አርሐሙል ኡንሰየይኒ የሁለቱ እንስቶች የበግና የፍየል ሴቶቹ ያረገዙ የከበዱ እንደሆነ በማህፀናቸው የተቀመጠው እርም ነው የሚል ማስረጃ አለ። ምክንያቱም ምን ብለዋል? ما في بطون هذه هذه الأنعام بنني وقالوا هذه أنعام حرمت هذه أنعام وحرث حجر لا يطعمها إلا من نشاء بزعمهم وأنعام حرمت ظهورها وأنعام لا يذكرون اسم الله عليها افتراء على الله لا. عندهم وقالوا ما في بطون هذه الأنعام خالصة لذكورنا ومحرم على أزواجنا سلالنا ما أصنوا استيالوتن جنا يالتولدوتنم الذي اشتملت عليها أرحام الأنثيين ويس يهولتو يبغنا يفيل انستوج بما أصناتشو ياقفوت እሱ እርም ነው ተብሏል
ነቢኡኒ ንገሩኝ ቢዕልሚን በእውቀት ከአላህ በሆነ እውቀት ንገሩኝ እስቲ ኢንኩንቱም ሳዲቂን በምትሉት ነገር እውነተኞች ብትሆኑ ይሄ ሐራም ነው ይሄ በምትሉት ነገር ወሚን الإبل ከግመልም ኢስነይኒ ሁለትን አላህ ፈጠረ ለናንተ ኮርማውንና ሴቷን ግመል ወሚን البقر ከቀንድ ከብትም ከላም اثنين البقر ይባላል ومن البقر اثنين በቀራ ማለት ታመርቡጣ ከሆነ ላም ማለት ነው በቀር ከሆነ ግን ወንዱንም ሴቱንም ይይዛል አብቃር ይባላል ስለዚህ ይሄንን ደግሞ በሱረቱ البقرة ላይ አይተናል በቀራ ታመርቡጣ አንድ ነች በቀር ጀማዕ ነው ነህላ ታመርቡጣ አንዲት ንብ ነች ነህል ብዙ ንብ ነው ነምላ አንዲት ጉንዳን ነች ነምል ብዙ ጉንዳን ነው قالت ነምለቱን ያ አዩሃ ነምሉ ድኹሉ እንደዚህ ነው ስለዚህ ፈራሻ ማለት አንዲት ኩብኩባ አንበጣ ነው እና ፈራሽ ከሆነ ግን ብዙ አንበጣ ኩብኩባዎች يوم يكون الناس كالفراش المبثوث ነው እንደ አንበጣ ኩብኩባዎች ስለዚህ ومن البقر ሲል ሁለቱንም ይይዛል ስም ነው ኢብል ማለትም ስም ነው ናቃ ከተባለ ግን ሴቷ ነች ጀመል ከተባለ ወንዱ ነው ኢብል ከተባለ ግን ወንዱንም ሴቱንም ይይዛል ማለት ነው አያችሁ ضأን ከተባለ ወንዱንም ሴቱንም ያዘ በግ ማለት ነው አያችሁ ወንዱንም ሴቱንም ያዘ በግ ማለት ነው ከብሽ ካለ ግን ወንድ ነው ናዕጃ ካለ ግን ሴት በግ ማለት ነው ስለዚህ ወሊያ ናዕጀቱን ዋሂዳ እንመጣበታል ኸይር ስለዚህ ይግባ ومن الإبل اثنين ከግመልም ሁለት ወንድና ሴትን አላህ ፈጠረላችሁ ومن البقر ከቀንድ ከብትም ሁለት ላም በሬ ሰንጋ ወይንም ወይፈን ጊደር ማለት ነው ሁለት ፈጠረላችሁ ቁል ብለበላቸው አዘከረይኒ ከነኚህ ከሁለቱ ከኢብልና ከበቀር ሁለቱን ሐረመ አላህ እርም አድርጓል ወንዶቹን አሚሉን ሰያይኒ ወይስ እንስቶቹን አመሽተመለት አለይህ አርሐሙሉን ሰያይን ከግመልና ከከብት የሁለት እንስቶች ማህፀን ያቀፈውን ነገር አላህ እርም ነው ብሏል ለምሳሌ ጥጃ እንደተወለደ ወይ ትንሽ እንደቆየ ሊታረድ ይችላል በጣም ለስላሳ ስጋ ስላለው ማለት አም ኩንቱም ሹሃዳ ወይስ እናንተ ምስክሮች ናችሁን ኢዝ ወሳኩሙላሁ ቢሃዛ አላህ ከእንስቱ እንደዚሁም ከወንዱ እርም ነው ማህፀኖች ያቀፉት ብሎ ባለ ጊዜ አም ኩንቱም ሹሃዳ እናንተ በቦታው የተጣዳችሁ ምስክሮች ነበራችሁን ኢዝ ወሳኩሙላሁ ቢሃዛ አላህ በዚህ ባዘዛችሁ ጊዜ ወሳ አመረ ባዘዛችሁ ጊዜ فمن أظلم من ከዚህ ሰው በላይ በዳያለ ከማን ممن افترى على الله كذبا በአላህ ላይ ውሸትን ከቀጣጠፈ ከፈበረከ ሰው በላይ ليضل الناس ሰዎችን ሊያጠምበት بغير علم ያለ እውቀት إن الله أنه الله لا يهدي አይመራም القوم الظالمين በዳይ ህዝቦችን አላህ አይመራም ካፊሪን ማለት ነው ቁል ብለህ በላቸው ሙሐመድ ወይ ሰለላሁ ዐለይሂ ወሰለም ላ አጂዱ እኔ አላገኝም ፈትሼ አላገኘሁም ፊማ ኡሂየ ኢለየ ወደኔ በተላለፈው መለኮታዊ መልእክት ውስጥ ሙሐረመን እርም የተደረገ ነገር አላገኝም አላ ጣዒሚን በተመጋቢ ላይ የጣዓሙሁ ይመገበው ዘንድ በተመጋቢ ላይ ከሚመገበው እርም የተደረገ ነገር እኔ ወደኔ ከተላለፈ መለኮታዊ መልእክት አላገኝም ኢላ አየኩነ ቢሆን እንጂ መይተተን ጥምብ መይታ ጥምብ ታንቆ የሞተች እንስሳ በዱላ መውቁዛ ወይ በቀንድ ተወግቶ ወይ ደግሞ ሙተረዲያ ከገደል አፋፍ ወደታች ወደ ጉርጓዱ ተንከባሉ ወይ በህመም በእንዲህ መልኩ ወይ ደግሞ ወማ አከለ አሰብዑ አውሬ በልቶ የገደለው
መይተተን አው ደመን መስፉሐን የሚፈስ ደም ካልሆነ በስተቀር ከብት ሲታረድ ሸዋ ብሎ የሚፈስ ደም አው ለሕመ ኺንዚሪን ወይ ደግሞ የከርከሮ ወይ የአሳማ ስጋ ካልሆነ በስተቀር فإنه رجس ይሄ የተጠቀሰው ነገር ቆሻሻ ርኩስ ነው የረከሰ ርኩስ ቆሻሻ ነው አው ፊስቀን ኡሂለ لغير الله به አው ፊስቀን ሐል ነው ወይ ደግሞ በአመጽ ከአላህ መንገድ በማፈንገጥ ኡሂለ لغير الله به የአላህ ስም ያልሆነ ወይ ከአላህ ስም ውጭ የሆነ የተጠራበት እንስሳ ሲሰዋ ማለት ነው ኡሂለ لغير الله به ማለት እሱን እንስሳውን ሲሰው ኡሂለ ማለት አስረከበ ነው እንዲረከብ አስረከቡት ማለት ነው ኡሂለ አህለ ማለት جعله اهلا له ማለት እና ኡሂለ لغير الله به ከአላህ ውጭ ላለ ነገር የተሰዋ ከአላህ ውጭ ያለ ስም የተሰየመበት በአመጽ ማለት ነው ፊስቀን አይ خروجا عن طاعه الله ይሄ ካልሆነ በስተቀር ኡሂለ ማለት ذبح على غير اسم الله ማለት ነው ኡሂለ لغير الله به فمن اضطر የተገደደ ግን غير باغ ድንበር አላፊ ሳይሆን ባጊር ማለት የሰው መብት ላይ ሊያልፍ ለምሳሌ ሊሰርቅ በጊማን መብት ሊረግጥ ሊጣላ ወላ ዓዲን ባጊን ድንበር አላፊ ነው ወላ ዓዲን ያው ነው የአላህን ሐድ ተላላፊ ማለት ነው እና غير باغ ولا عاد فمن اضطر مالت اي الجاته الضروره الى الاكل من هذه المحرمات لشده الجوع اضطر مالت በጣም ረሃብ በርትቶበት መخመሳ ይሄ ነው ባግ ማለት ምንድነው طالب التلذذ باكلها ብለዋል እሱን በመብላት حرام እኮ ነው ከሐጃው አልፎ الضروره تقدر بقدرها ተብሏል ሩሁን ለማትረፍ ከሆነ ይቻላል ግን ሆዱን ለመሙላት ከዛም አልፎ ተለዙ ውስጥ ለመግባት ይሄ ባጊ ይባላል ዓዲን ማለት ደግሞ ሙተጃዊዝን حد الضروره ማለት ነው ወይ ደግሞ ለስርቆት ለድብድብ ለግድያ ሄዶ ቢቸገር ያኔ አልተፈቀደለትም አላህ የፈቀደው ለችግር ነው فإن ربك غفور رحيم فإن ربك أنه ጌታ غفور መሐሪ ነው ረሂሙን አዛኝ ነው وعلى الذين هادوا